በልዩ ልዩ የጤና እክል ምክንያት አንድ ወይም ከአንድ በላይ የሰውነት ክፍሎቻቸው ያበጠ ቤተሰብ አላችሁ? ካላችሁ ይህ ለእናንተ ነው። የሰውነት እብጠት በተለያየ ምክንያት ይመጣል። ደም ሲረጋ፣ ልብ ሲደክም፣ ኩላሊት ሲጎዳ፣ ጉበት ሲነካ፣ ብዙ መንስኤዎች አሉት። እነዚህ ሁሉ መንገዶች ግን ወደ ሰውነት እብጠት የሚያመሩ በተለያየ መልኩ ይሁን እንጂ የመጨረሻ ውጤታቸው ተመሳሳይ ነው። ፈሳሽ በተለያየ የሰውነት ክፍል ውስጥ እየተጠራቀመ እንዲሄድና በዚህም የተነሳ ሰውነት በተለያየ ቦታ እያበጠና እየተነፋ እንዲሄድ ያደርጋል። እጅና እግር ሲያብጥ ሊኖር ከሚችለው እንቅስቃሴ መገደብና ምቾት ማጣት በተጨማሪ የቆዳችን የደም ዝውውር እክል ይገጥመዋል። ቶሎ ለመሰነጣጠቅም ይጋለጣል። ኢንፌክሽን፣ የቆዳ ጉዳቶች ይመጣሉ። እነዚህን ለመከላከል ያበጡ እጆችና እግሮችን ንጽህና እየጠበቁ አዘውትሮ በቅባት ወይም በቫዝሊን እያራሱ በስስ ማሳጅ ማድረግ ይገባል። ሰፊና ክፍት ጫማ በማድረግ ተጨማሪ ሌሎች ጉዳቶችን መጠበቅ ይቻላል። በፈሳሽ መጠራቀም የሚመጣ የሆድ እብጠት ደግሞ አተነፋፈስና የምግብ መፈጨትን ይረብሻል። እንደ መንስኤው የሚታዘዙትን መድኃኒቶች እየወሰዱ አተኛኘትን ለጥ ብሎ በጀርባ ከመተኛት በትራስ ደገፍ ብሎ ወደ መተኛት በመምጣት እብጠቱ እስኪጎድል ድረስ ህመምን መቀነስ ይቻላል። እነዚህና ሌሎች የህክምና መረጃዎችን ሲፈልጉ ወደ ኦምና የጤና አገልግሎት በእነዚህ ስልኮች ይደውሉ።